ሐረር የምስራቅ ኢትዮጵያ ከተሞች በኩር የስልጣኔ አውራ ፍቅርና አብሮ የመኖር ተምሳሌት። ሐረር እንደ ከተማ የዓለም ቅርስ ነች። ይህም ሕያዊቷ ሙዚየም እንድትሰኝ ያስችሏታል። በትንሽ ቦታ ላይ በርካታ የቅርስና የቱሪስት መስህቦች መገኛ በመሆኗ ከሀገራችን ከተሞች ከቀዳሚዎቹ ተርታ እንድትሰለፍ ሆነዋል። ሐረርን ሕያውነት ያላበሱ የ16ኛው ክፍለ ዘመን የሥነ ሕንፃ ጥበብ ሳይንስ ዛሬ ላይ ሕያው ሆኖ በጀጎል ውስጥ ውበቱን ያንጸባርቃል። ጀጎል ሐረርን በዓለም ቅርስነት ያስመዘገበ እንዲሁም የከተማዋን ጥንታዊነት ያስመሰከረ የከተማዋ ውበት ነው። እነዚህ ጥንታውያን ግንቦች 4 ሜትር ከፍታ አላቸው። የጀጎል ግንብ በአጠቃላይ በ66 ሄክታር ቦታ ላይ ያረፈ ነው። በጀጎል የሚገኙ የዘመናዊነት መነሻነቷን የሚገልጹ ባህላዊ የሐረሪ ቤቶች ይገኛሉ። እነዚህ ባህላዊ ቤቶች የጀጎል ውስጥ የሥነ ጥበብ ውበት መገለጫዎች ናቸው። የሐረሪዎችን ጥንታዊ የመኖሪያ ቤት አሰራርና አጠቃቀም ጥበብን ያሳዩናል። የሐረሪዎች ቤት በውስጡ የተለያዩ የእምነት ተቋማት በየ150 ሜትር ርቀት ውስጥ የሚገኙባት ብቸኛ የሀገራችን ምናልባትም የዓለማችን ከተማ ነች። ሐረር ከተማ በሐረር የማህበራዊ ሕይወት ሰዎች ብቻ ሳይሆኑ ጅቦችም ይሳተፋሉ። ጅቦች በዚህ ስፍራ ከሐረር ነዋሪዎችና እንግዶቻቸው ጋር የማታ ቆይታ ያደርጋሉ። ጅብ በሐረር